السلام عليكم ورحمة الله وبركاته. أهلا وسهلا ቪዲዮ መጫን መቀረጽን አቁሜ ያለው ላይ ብቻ ነው የሚገባው። እንግዲህ ዛሬ ደግሞ ይሄ ውሃ ነው ይቃያጠኩት በኩፍታ መጥቻለሁ። እንግዲህ ላይክ ሼር እያደረጋችሁ አበረታቱኝ። ሰዓቱን ትንሽ ነው የሚቀራኝ። ሙሉልኝ ውድ ፊቶች እና ዛሬ አልጫ እና ኩፍታም ሰራለሁ እየሰራው ነው ሰራለሁ እያልኩ እና አበረታቱኝ። ላይክ አድርጉ፣ ሼር አድርጉኝ ውዶች። አሁን ሰዓቱ ራሱ ትንሽ ነው የቀረኝ። አትሰላችሁ በአላህ። ለምንድን ነው የምትሰላችሁት? አሁን 200 ሰው 1000 የሚያይ ሰው አሁን 200 ሰው ምን ማለት ነው? አትሰላችሁ እንግዲህ ያው ለኛ ይጠቅማል፣ እናንተ ግን አይጠቅማችሁም። ይሄን እናውቃለን። ለማበረታታት ብላችሁ እንደ እርዳታ ነው መሰለኝ አይደል እንዴ? ላይክ ሼር ለማድረግ መልካም መስራት ጥሩ ነው። እንግዲህ እኛ በውሸት በበረንግ ምናምን አይደለም የምንመጣው፣ በራሳችን አይዲያ ብቻ ነው በቃ። አንዳንዴ ይሄ ስራችን ያሳፍረናል ምናምን ካልን ደግሞ ወደ ታች ነው የምንሄደው እንጂ ወደፊት አንሄድም። ስለዚህ ደግሞ በራስ መተማመን የለሽበት ነገር በቃ በዚህ ይበቃኛል፣ ይሄ በቃ የራሴ አልሐምዱሊላህ ብሎ በራስ ኮንፈረንስ መሄድ ደግሞ በጣም ጥሩ ነው። እንግዲህ እናቻለሁ፣ አበረታቱኝ። አልጫ ልሰራ ነው፣ ጥቅል ጎመንም አለ። አይሆን እንብላ። ኩፍታ ያጋገርኩ ነው ውዶቼ ይላችኋለሁ። ይታያል እና አመሰግናለሁ ሼር ስለምታረጉኝ ስለምታበረታቱኝ ከልብ አመሰግናለሁ። ይሁን ብላ ሳው ሳምት ይሄ በጣም የሚያምረው እና ሰሞኑን አልጋበኩም በቃ ብዬ እና ቂጣና እንጀራ ብቻ ነው የሚጋግረው ሰሞኑን ማለት ነው። ስለዚህ ደግሞ ዛሬ በኩፍታ ልምጣ ብዬ ከች ብያለሁ። ስለዚህ አበረታቱኝ ቲቶች፣ ላይክ ሼር አድርጉ። ለኔ ስትሉ አንዴ ሚዲያ ላይ ወጥቻለሁ። እኔን ተስፋ እንዳልቆርጥ አንዳንዴ ሳስብ ተስፋ አስቆርጠኛል። በቃ ሰዓቱ ቶሎ አይሄድልኝም። ከዛ አንዳንዶቹ ያውቃሉ፣ የሀላባ ልጆች በተለይ ያውቃሉ ይሄን መጋገር። አንዳንዱ በአምባሻ ነው የሚጋግረው የእንጀራ ምጣድ። እኛ ደግሞ አብዛኛው በዚህ ነው የምንጋግረው። በመጣያ ድም እንጋግራለን በእንጀራ ምጣድ። ያ ስንዴ ብቻ ሲሆን ስንዴ ብዛት ካለው እንጋግራለን አምባሻ። እናቻለሁ ውዶች፣ ለኔ ስትሉ አበረታቱኝ። ላይክም አድርጉ፣ ሼርም አድርጉ። አይዞሽ እህት እኛ አለንሽ፣ አይዞሽ እህት እና እኛ አለንሽ። ካላ በታች ማለት እኮ ራሱ በጣም ከምንም በላይ ረሱል አለይሂ ሰላም ኸይር ንግግር ሰደቃ ነው ተብሏል። እነዚህ እናንተ አይዟችሁ ስትሉ ያው ኸይር ንግግር ደግሞ እንደ ሰደቃ ይቆጠራል። ስለዚህ አበረታቱኝ፣ ላይክ አድርጉ፣ ሼር አድርጉ እና ትናንት ቂጣ በጎመን ዛሬ ደግሞ ኩፍታ በአልጫ ነው። ያ ጎመንም እየተገጠፉ ይላችኋለሁ ውዶች፣ አበረታቱኝ፣ ላይክ ሼር አድርጉኝ ይላችኋለሁ። ምን ይላሉ እንግዲህ ከዚህ በላይ ሰዓት እንዲሙላልኝ ይሉኝ ባይጠቅማችሁ ካፍታችሁ። ለኔ ስራ እኮ ያምራል ማለት ሳይሆን ግን ለኔ ስትሉ እስቲ ካፍታችሁ አስቀምጡ። በቃ ካፍታችሁ ብታስቀምጡ እኮ ለሰዓት ይተኛል። አሁን ይሄ አፓ የሚደረግበት ቦታ ራሱ አፕ ብሎአል፣ ከፍቷል። እሱ መጀመሪያ የሆነ ጎ ምናምን የሚል ጽሑፍ ነበር። አሁን ሰዓቱ ትንሽ ጠጋ ስላለ እሱን ራሱ ከፍቷል። እንግዲህ ኢንሻአላህ አላህ ካለ ሰሞኑን ሰዓቱ ቢሞላልኝ 1000 ሰዓት ነው የሚቀረኝ። እሱን ቢሞላልኝ አስጭናለሁ ነበር። እንግዲህ አፓስ አደርጋለሁ።
አበረታቱኝ ውዶቼ። እንግዲህ በቃ ሌላ የምለው ነገር ስለሌለኝ ባይጠቅማችሁ ለኔ ስትሉ እንግዲህ አሁን ጠጋ ብለዋል። ይሄን አክል ሰርቼ ደግሞ ተስፋ እንዳልቆርጥ ይሄው 1 አመት ሆኗል። እዚህ ከመጣሁ ራሱ 3ኛ ወር ጨርሼ 4ኛ ወሬ ነው። ሰዓት ራሱ አልሞላም እንኳን እዚህ ራሱ እና አበረታቱኝ እላችኋለሁ። ለአላህ ብዬ ወዳችኋለሁ ሁላችሁንም እና እናንተም ደግሞ ከጎኔ ሁኑልኝ። ስደት ተመልሰን እንዳንመኘው ማለት ነው። ተመልሰን እንዳንመኝ ስደት። ስለዚህ አበረታቱኝ እላችኋለሁ። እንግዲህ ቻው ቻው። ቪዲዮውን ከፍታችሁ ገብታችሁ እዩልኝ። ላይቭ የለቀኩት ቪዲዮ አለ 2 ሰዓት 3 ሰዓት እሱም ብታዩልኝ ደግሞ ሰዓት በጣም ይሰጠኛል። አሁን ይሄ ደቂቃ ነው። ስለዚህ አዲሱ ኮሽና ደግሞ አልመረኩትም መመርጋለሁ። እስከዛ ድረስ ደግሞ እዚህ ያ ይሄው እየሰራው ነው እንዳቻሉ ልጆች ሽንኩርቱን ለጣለው እንግዲህ 10 ደቂቃ ሞላ 10 አልሞላም ሞላ። እንግዲህ ላይክ አድርጉ፣ ሼር አድርጉ። አሁን የረከሳ ሽንኩርት ነው። ማዘዝ የምትፈልጉ ደግሞ እኛም የትም እናደርሳለን። ከፈለጋችሁ እቃ አዝዙ። እጅ እንኳን ባለሙያ ይሄ የእቃ ሰዎች ራሱ ዋጋውን አገናኛቸዋለሁ። እንግዲህ ባለፈው የሆነች ልጅ ሰርፕራይዝ ታደርጊያለሽ ላንቺን ብርታት ነው ብላ ማሻአላ ጎበዝ ልጅ ናት። ሂጂ አልጋውን ጠይቅ። የእናቶች አልጋ ነው የመጀመሪያ ማለት ነው እና ቢላኝ ፍራሹንም ጠይቄ 2 ቦንድ ፍራሽ 1000 አይደለም 11000 ይሰጣሉ ብሏል። እንግዲህ አልጋውንም 13000 ይሰጣሉ ብሏል። ለእናቶች የአባት እናት ካለ ለሰርፕራይዝ ለማለት ለምርቃት የምትፈልጉ ካላችሁ እቃ ሄጄ ካና እቃ ባለቤቱ ጋር ራሱ ዋጋ ራሳችሁ እንኳን ትመካከራላችሁ ማለት ነው። እኔ ሄጄ ወስጄ ነው የሚያገናኛችሁ። እንግዲህ እኔ ለራሴን ብርታት ነው። እኔ ምንም አልፈልግም። የራሳችሁን እቃ ደግሞ ለራሳችሁ የእቃ ዋጋችሁ ማለት የእቃን ወጪ ብቻ ትከፍላኛለህ። እኔ ምንም አልፈልግም። ዩቲዩብ ሰርቼ ከጠንቀር እሱ ራሱ ይከፍለኛል። ላቻለሁ ለኔን ብርታት ነው የምትፈልጉት ደግሞ ይዘዙ። ምንም ሁሉም ነገር ሞልቷል። የፈለጋችሁ በካለር በኢሞ በዋትስአፕ ገብታችሁ ላኩልኝ አደርሳለሁ። ምንም አልፈልግም። እኔ ዩቲዩብ ከሰራው ከጠንከርኩ ደግሞ ይከፍለኛል። የእቃችሁን ብቻ ወጪ ብቻ የሚጭንበትና የምትገዙበት አስባችሁ ብትልኩ የትም ወስዳሉ እላችኋለሁ። እንግዲህ አበረታቱ፣ ላይክ ሼር አድርጉ። አመሰግናለሁ እላችኋለሁ ውዶች። ያው አበረታቱ። ዝግ